ስለዚህ ሌማት እየተስፋፋ ነው ያለው። ፍሩት በከፍተኛ ደረጃ እያደገ ነው ያለው። ከተማ እየተለወጠ ነው ያለው። ኢንዱስትሪ ብቻ ሳይሆን ኤክስፖርት ወደ ማድረግ እያደገ ነው ያለው። ይሄ ሁሉ ሲደመር ኢትዮጵያን ከነበረችበት የልመና የታሪክ ደህንነት አስቀርተን ብልጽግናን ለማረጋገጥ ያን ደግሞ የሚጠብቁ ተቋም እንገነባለን። እርሻችን በብርታት በብዙ ጥረት እናዘምናለን፣ እንሰራለን። ከተማዎቻችን ኢንሃንስ እናደርጋለን። ኢንዱስትሪዎቻችን ለዓላማቸው የሚበቁና ኤክስፖርት አድርገው ገቢ የሚያመጡ እናደርጋቸዋለን። በዚህ ሁሉ ትስስር ውስጥ ባጠረ ጊዜ የኢትዮጵያን ብልጽግና ለማረጋገጥ የሚያግዝ ይሆናል። እንግዲህ አሁን በሁሉም መስክ አስተማማኝ ጅማሮች አሉ።